በ1976 ዓመተ ምህረት ደራሲ በዓሉ ግርማ ከመሰወሩ በፊት ኦሮማይ በተባለው መጽሐፉ ላይ ተርገብጋቢ ወንዳወንድ ድምፅ እንደ መብረቅ ተግ የሚል የሚመነጭ ፈገግታ ቅስም የሚሰብር ልባዊ ትህትና አላቸው ብሎ የገለጻቸው በያኔው ማዕረግ ስም ስያሜ ጓድ መንግስቱ ኃይለማርያም ኦሮማይ ስለተባለውና ስላነጋጋሪው መጽሐፍ ሊያነጋግሩት ወደ ቢሮአቸው አስጠሩት። በዓሉ ግርማ በኦሮማይ መጽሐፍ ላይ አይናፋር፣ ገራም፣ ጥቁር ነብር፣ አንዳንዴ ደግሞ ቆስሎ የተቆጣ ጥቁር ነብር ያላቸው ጓድ መንግስቱ ከረፋዱ 4 ሰዓት ላይ በዓሉን አስጠርተው ወደ ቢሮአቸው አስገቡት። በዓሉ ወደ ቢሮው ሲገባ ጓድ መንግስቱ ከወንበራቸው ላይ ቁጭ እንዳሉ በአይናቸው እንዲቀመጥ ጋበዙት። በዓሉ ግርማ ተቀመጠ። ለ1 ደቂቃ ያህል በአትኩሮት የተመለከቱት ጓድ መንግስቱ በዓሉን ይህን መጽሐፍ እንድትጽፍ የደገፉህ ከጀርባህ ያሉት ሰዎች እነማን ናቸው ሲሉ ጠየቁት። በዓሉ ገና ከመጀመሪያው ቁጣ ሲያጋጥመው ደንገጥ እንደማለት ብሎ ክቡር ፕሬዝዳንት፣ ማንም የደገፈኝ ማንም የረዳኝ ሰው የለም፣ ያየሁትንና የተመለከትኩትን ነገር ግን ጽፌአለሁ አላቸው። ጓድ መንግስቱ ከመቀመጫቸው ተነሱና ጠረጴዛው ላይ ሁለቱን እጃቸውን አስደግፈው የኢትዮጵያን አብዮት ታሪክ አቀናጅተህ መጻፍ ሲገባ በስምህ ለመታወቅ መስራትህ አግባብ ነው ትላለህ አሉት። በዓሉ ነገሩ ወደ ሌላ አቅጣጫ እንደሄደ ፈራ። ወዲያውኑም አሁን ስተት እንደሰራው ተረድቻለሁ ብሎ ሲናገር ጓድ መንግስቱ ጠረጴዛውን በቡጥ ይደለቁት። በዓሉ ደነገጠ። መጽሐፉን አሳትመ ገበያውን ከሞላው በኋላ ስተት እንደሰራህ ገባህ ብለው ወንበራቸው ላይ ተቀመጡ። ደግመው ከባድ ስተት መስራቱን አጥብቀው ነገሩት። የሀገርን ታሪክ የራስ ፈጠራ አድርገው ማቅረቡ ከስተቶች በላይ መሆኑንም ደግመው ነገሩት። በዓሉ በኦሮማይ መጽሐፉ ላይ የገለጻቸው ጓድ መንግስቱ እየቆዩ እንደ መብረቅ ይጮሁበት ጀመር። እርሱም ማድመጡን ቀጠለ። አሁን አንድ ነገር ልንገርህ አሉት ጓድ መንግስቱ። በዓሉ የሚነገረውን ሊሰማ ቀና አለ። ፕሬዝዳንቱ ተናደዋል። ቁጣቸውን እያነበበው ነው። እስከ ዛሬም አሟሟቱ ምስጢር የሆነው ደራሲና ጋዜጠኛ በዓሉ ግርማ በ1976 ዓመተ ምህረት ከመሰወሩ በፊት ኦሮማይ ስለተባለው መጽሐፍ እንዲናገር የወቅቱ ርዕሰ ብሔር ጓድ መንግስቱ ኃይለማርያም ከጽሕፈት ቤታቸው አስጠርተው ስለ መጽሐፉ እያናገሩት ነው። ርዕሰ ብሔሩ አሁን አንድ ነገር ልንገርህ ብለው ቀስ በሚል ድምፅ አሁን መጽሐፉ ታትሞ ተሰራጭቷል፣ ምንድን ነው የሚደረገው ብለው ጠየቁት። በዓሉ ዝም አለ። ዝምታውን ሰብሮ አጥፍቻለሁ፣ እርስዎ እንዳሉት መጽሐፉ አንዴ ታትሟል ብሎ ፕሬዝዳንቱን ቀና ብሎ ተመለከታቸው። ትናንሽ አይኖቻቸው ጎልተዋል። ከንፈራቸውን ነክሰው እጃቸውን ደረታቸው ላይ አጣምረው የሚለውን ለመስማት ተቀምጠዋል። በዓሉ ቀጠለ። የሚወሰንብኝን ቅጣት እቀበላለሁ፣ ጥፋተኛ ነኝ ብሎ ንግግሩን ደመደመ። በዓሉ ግርማ ላይ የመደናገጥ ሁኔታ ይታያል። ፕሬዝዳንቱ ለደቂቃዎች ጸጥ አሉ። ስህተት መስራትን ማመንህ ትልቅ ነገር ነው። አብዮቱን ለመጉዳት የሠራኸው አለመሆኑን እረዳለሁ። ይሁን እንጂ አሁን ባለህበት ኃላፊነት አትቀጥልም፣ እኛንም ውስብስብ ነገር ውስጥ ጨምረናል ብለው በአትኩሮት ተመለከቱት። በዓሉ ግርማ አንገቱን ሰበር አድርጎ ፕሬዝዳንቱ የሚሉትን መስማቱን ቀጠለ። ለማንኛውም አሁን ወደ ቤት ሂድ፣ ስንፈልግ እንጠራሃለን ብለው ንግግራቸውን ጨረሱ። በዓሉ ከወንበሩ መነሳት አቃተው። የፕሬዝዳንቱ ዛቻ መሰል ንግግር አስፈራው። ድንገት ወደ ፕሬዝዳንቱ ዞር ብሎ ለመናገር ሲሰናዳ ፕሬዝዳንቱ በጣታቸው በሩን አመላክተው እንዲወጣ አደረጉት። በዓሉ ግርማ ከፕሬዝዳንቱ ቢሮ በወጣ በጥቂት ቀናት ውስጥ ከቤቱ እንደወጣ ቀረ። እስከ ዛሬም የአሟሟቱ ምስጢር እንቆቅልሽ እንደሆነ ይገኛል። ታሪኩን አዲስ 1879